ጤና ይስጥልኝ አቤል አበሻ ዜና ነው። ዛሬ በዋነኝነት የምንመለከተው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የጣሉት እገዳ እንደማይነሳና ጦርነቱን በብዙ መልኩ ያሸነፍን ነው ሲሉ የሰጡትን ጠንካራ መግለጫ ነው። የተኩስ አቁም ስምምነቱ ሊያበቃ 2 ቀናት ብቻ ቢቀሩትም በፓኪስታን ይደረጋል የተባለው የሰላም ውድድር አሁንም በጥርጣሬ ውስጥ ነው። ትራምፕ በኢራን የኒውክሌር ተቋማት ላይ ስለፈጸሙት ሚዲያናያት ሐመር ዘመቻ ምን አሉ? የኢራን ባለስልጣናትስ ለምን ድርድሩን እየዘገዩ ነው? ዝርዝሩን አሁን ይዘን ቀርበናል። አብራችሁን ቆዩ። ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር አዲስና የተሻለ ስምምነት እስኪደርስ በኢራን ወደቦች ላይ የተጣለው እገዳ እንደማይነሳ አስታውቀዋል። በትሩዝ ሶሻል ገጻቸው ላይ እንደገለጹት ይህ እገዳ ኢራንን ሙሉ በሙሉ እያወደመ ነው ብለዋል። ትራምፕ አሜሪካ ባለፈው ሰኔ ወር 125 አውሮፕላኖችን በመጠቀም በኢራን የኒውክሌር ተቋማት ፍሮዳ፣ ናታንዝ እና አስፋሃን ላይ የፈጸመችውን ሚዲያናየት ሐመር የተባለውን ጥቃት አስታውሰዋል። የኢራን አቧራማ የኒውክሌር ተቋማት አውድመናል፣ የዩራኒየም ቆፍሮ ማውጣት ለእነሱ እጅግ አስቸጋሪ ነው ሲሉ ፎክረዋል። በፓኪስታን ዋና ከተማ ለውይይቱ ዝግጅቶች ቢጠናቀቁም ድርድሩ በእርግጥ ስለመካሄዱ እስካሁን ግልጽ አይደለም። አሜሪካ ምክትል ፕሬዝዳንት ጂዲ ቫንስ ወደ ስፍራው እንደምትልክ ብትናገርም ልዑኩ ዋሽንግተን ገና አለመልቀቁ ተሰምተዋል። የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ በማስፈራራት ጥላ ስር ሆኖ ድርድሩን አንቀበልም ብለዋል። ትራምፕን የተኩስ አቁም ስምምነቱን በመጣስ የኢራንን መርከቦች በቁጥጥር ስር በማዋል ከሰዋል። በኢራን ውስጥ ወታደራዊ አመራሮች ለጦርነት ግፊት እያደረጉ ሲሆኑ ከመጋረጃ ጀርባ ደግሞ ለስልጣን የሚደረጉ ሽኩቻ ድርድሩን እንዲዘገይ ምክንያት እንደሆነ ይገመታል። ቻይናው ፕሬዝዳንት ጂ ከሳውዲ ልዑል መሐመድ ቢን ሳልማን ጋር በስልክ ተወያይተዋል። ጂ በሆርሙዝ ወሽመጥ የመርከቦች መደበኛ እንቅስቃሴ መመለስ እንዳለበት አሳስበዋል። የ2 ሳምንቱ የተኩስ አቁም ሮብ ዕለት ያበቃል። ትራምፕ ስምምነቱን የመቀጠል እድል ጠባብ መሆኑ ቢገልጹም ከኢራን ጋር ግን በአንጻራዊነት በፍጥነት ስምምነት ላይ እንደርሳለን ብለዋል። የቀድሞዋን የ2015 ስምምነት በጣም መጥፎ ሲሉ አጣጥለውታል። በመጨረሻም በኢራን ውስጥ ኢማም ሆሚኒ እና ማህራባድ አውሮፕላን ማረፊያዎች መንገዶች እንዲያስተናግዱ ዳግም መፈቀዱን ሰምተናል። ይህ የሆነው ማህራባድ አውሮፕላን ማረፊያ በእስራኤል ጥቃት ከደረሰበት በኋላ ነው። የመካከለኛው ምስራቅ ፖለቲካ አሁንም በውጥረት የተሞላ ነው። የተኩስ አቁሙ ነገ ሲያበቃ ጦርነቱ ደግሞ ይጀመር ይሆን ወይንስ ድንገተኛ ስምምነት ይደረሳል? አቤል አበሻ ዜና ክስተቶችን የተከታተለ መረጃዎችን ያደርሳችኋል። እናንተስ ምን ታስባላችሁ? ትራምፕ ከኢራኑ ጋር የተሻለ ስምምነት ይደርሳሉ ወይስ ቀውሱ ይቀጥላል? ሐሳባችሁን ኮሜንት ላይ አጋሩን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለዓለማችን።